ሰላም ጤና ይስጥልን ውድ አድማጮቻችንም በያላችሁበት እንደምን አምሽታችኋል። ሀገራዊና ዓለም አቀፋዊ ዜናዎች ከሰዓት ጀምረው ወደ እናንተ መረሳቸውን ጀምረዋል። ዜናዎቹን እየመራው ነው የምንውየለት አብራችሁ ቆይታ አደርጋለሁ። ወደ በኋላ ሀገራዊና ዓለም አቀፋዊ የሆኑ ከሀገር ውስጥ ቀዳሚ ወዳደረግነው ዜና አለፍን። ምግብ ነክ ያልሆኑ የዋጋ ግሽበት ካለፈው ዓመት ጋር ሲነጻጸር መጠነኛ ጭማሪ አሳይቷል ተባለ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መስከረም 15 ቀን 2018 ዓ.ም ባካሄደው አራተኛ ስብሰባው ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ጋር ሲነጻጸር መጠነኛ ጭማሪ በማሳየት 15.1 በመቶ መሆኑን ገልጿል። ምግብ ነክ የዋጋ ግሽበት ደግሞ ባለፈው ዓመት ተመሳሳይ ወር ጋር ከነበረው የ18.8 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል ሲል የገንዘብ ሚኒስቴር አስታውቋል። የኢኮኖሚ እንቅስቃሴና እድገትን በተመለከተም ኮሚቴው የሀገር ውስጥ የኢኮኖሚ እድገት ተጠናክሮ መቀጠሉን ገልጾ በአንጻሩ ወደ ሀገር ውስጥ በሚገቡ ሸቀጦች በከፊል ያለቀላቸው እቃዎችና የፍጆታ ሸቀጦች ላይ መቀዛቀዝ ታይቷልም ብለዋል። ኮሚቴው በስብሰባው የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ መወሰኑንም አስታውቋል። ከዚህም ባለፈ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያ ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ውሳኔም ተላልፏል። የገንዘብ ፖሊሲ ኮሚቴውን ይህን ጉዳይ በቀጣይ ስብሰባዎቹ ገምግሞ የውሳኔ ሀሳብ የሚያቀርብ ይሆናልም ተብሏል። በተጨማሪም ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀም ገልጿል። እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን ከባንኮች ጋር የሚደረግ የገንዘብ ግብይት፣ ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ ይሆናሉም ተብሏል። በመጨረሻም ቀጣዩ የኮሚቴው ስብሰባ ታህሳስ ወር 2018 ዓ.ም እንዲሆንም ተወስኗል። ኢትዮጵያ የዓለም ንግድ ድርጅት አባል መሆን የሚያስችላትን ውጤታማ ድርድር አድርጋለች ተባለ። ስድስተኛው የስራ ላይ የቡድን ስብሰባ ኢትዮጵያ የዓለም ንግድ ድርጅት አባል መሆን የሚያስችላትን ውጤታማ ድርድር ያደረገችበት መሆኑን የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ አስታውቀዋል። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን ስድስተኛውን ዙር የስራ ላይ ቡድን ስብሰባ በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። ሚኒስተሩ በመግለጫቸውም ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ መቆየቷን አስታውሰዋል። ኢትዮጵያ በታዛቢነት በቆየችበት የዓለም ንግድ ድርጅት አባል ለመሆን ስድስተኛው ዙር የስራ ላይ ቡድን ስብሰባ ላይ መድረሷን ገልጸዋል። የዓለም ንግድ ድርጅት የዓለምን 95 በመቶ ሕዝብ የያዙ 166 ሀገራትን ያቀፈ መሆኑን ገልጸው ሀገራቱ 98 በመቶ የዓለምን የንግድ ስርዓትን የሚያንቀሳቅሱ መሆናቸውን ተናግረዋል። የዓለም የንግድ ድርጅት አባልነት የስራ ላይ ቡድን ስብሰባ የባለብዙ ወገን ድርድሮች የሚያልቁበት ሂደት መሆኑንም አንስተዋል። የኢትዮጵያ ባለፉት 6 ወራት 2 ጊዜ የስራ ላይ ቡድን ስብሰባዎች ማድረግ መቻሏንም ገልጸዋል። ኢትዮጵያ ለዚህ ስኬት የበቃቸው የሀገር በቀል ኢኮኖሚ ማሻሻያዎች ባስገኙት ለውጥ የፋይናንስ ስርዓቱ ክፍት በመደረጉና እንደ ሀገር በተመዘገቡ ለውጦች መሆኑንም አስታውቀዋል። በዓለም የንግድ ድርጅት 5ኛው የስራ ላይ ቡድን ስብሰባ ለኢትዮጵያ ድጋፍ የሰጡ ሀገራት 20 እንደነበሩ አስታውሰው በ6ኛው ስብሰባ ወደ 30 ሀገራት ከፍ ማለታቸውንም ገልጸዋል። የዓለም ባንክ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ድጋፍ መስጠቱንም ተናግረዋል። በ6ኛው ዙር የስራ ላይ ቡድን ስብሰባ ከ200 በላይ ጥያቄዎች ተነስተው ምላሽ እንደተሰጠባቸው ያነሱት ሚኒስትሩ በዚህም ኢትዮጵያ ለድርጅቱ አባልነት መቃረቧን የሚያሳይ አመርቂ ውጤት ተገኝቶበታልም ብለዋል። በ6ኛው የስራ ላይ ቡድን ስብሰባ ከ6 ሀገራት ጋር የገበያ እድል ድርድር በማድረግ ሙሉ በሙሉ ስምምነት ላይ ደርሰናልም ብለዋል። 7ኛው የስራ ላይ ቡድን ስብሰባ በጥር ወር 2018 ከተካሄደ በኋላ በካሜሩን በሚካሄደው 14ኛው የዓለም ንግድ ድርጅት ስብሰባ አባል ለመሆን የሚያስችል ጥረት እየተደረገ መሆኑንም ጠቅሰዋል።
ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን አሳወቀ። ኢንተርፖል ባወጣው አዲስ ሪፖርት መሰረት ኢትዮጵያ በ2024 ዓመተ ምህረት በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገች ሀገር መሆኗ ተገልጿል። ይህ ግኝት ሀገሪቱ በምትከተለው ፈጣን የዲጂታል ለውጥ ወቅት የተጋረጡባት ከፍተኛ የሳይበር ደህንነት ፈተናዎችን አጉልቶ አሳይቷል። በኢንተርፖል አፍሪካ የሳይበር ስጋት ግምገማ ሪፖርት 2025 ውስጥ የተካተተው ይህ መረጃ ኢትዮጵያ በዓለም ደረጃ በማልዌር መገኘት ቀዳሚ መሆኗንም ያመለክታል። ሪፖርቱ እንደሚገልጸው ከሆነ የኢትዮጵያ ወሳኝ መሰረተ ልማቶች መንግስታዊ ተቋማትን፣ የፋይናንስ አገልግሎቶችንና ዋና ዋና የልማት ፕሮጀክቶችን ጨምሮ ተደጋጋሚና ውስብስብ የሳይበር ስጋቶች እየገጠሟቸው ነው ብሏል። እነዚህ ጥቃቶች የሞባይል ባንኪንግ፣ የኢ-ኮሜርስና የኦንላይን ህዝባዊ አገልግሎቶች ፈጣን መስፋፋትን ተከትሎ የመጡ መሆናቸውም ተመላክቷል። ሪፖርቱ የኢትዮጵያን ዲጂታል የወደፊት እጣ ፈንታ ለማስጠበቅ መንግስታትን፣ የግል ዘርፉንና ሲቪል ማህበረሰቡን ባሳተፈ ዘላቂ ባለብዙ ዘርፍ ጥረቶች እንዲደረጉም ጥሪ አቅርበዋል። በሆሮ ጉድሩ ወለጋ ዞን የሰላም አማራጭ የተቀበሉ 73 የሸኔ ታጣቂዎች እጅ መስጠታቸው ተገለጸ። በሆሮ ጉድሩ ወለጋ ዞን ለበርካታ ዓመታት ነፍጥ አንግበው የህዝቡን ሰላም ሲነሱና ልማት ሲያደናቅፉ የነበሩ 73 የሸኔ ታጣቂዎች መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል እጅ መስጠታቸውን የኢትዮጵያ መከላከያ ሰራዊት አስታውቋል። የቡድኑ አምራል ጃል በርሲሳን ጨምሮ 73 አባላት 7 ብሬን፣ 4 ስናይፐር፣ 50 ክላሽን እና ሌሎች ኋላ ቀር መሳሪያዎችን ይዘው ነው እጃቸውን መስጠታቸው የተነገረው። እጅ የሰጡ ታጣቂዎች የሆሮ ጉድሩ ወለጋ ዞን መቀመጫ በሆነችው በሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጀነራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባገዳዎችና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጀነራል ረሺድ ኢብራሂም የሰላምን ምንነትን አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ የመንግስት አካላት ጋር በመነጋገር